ያው ወጣት እንደሚታወቀው በጣም ብዙ አቅም ያለን ነን ቀለም ተፈጥሮ ሆኖ አልችልም አይልም ልብ ልትሸከመው ያቃታትን መሪር ሐዘን ህሊና ሊቀበለው የዳዳውን ከባድ እውነትም ደፍሮ ይጽፋል ነፍስ ከስጋ ተላምዳ ባሳለፈችው የምድር ቆይቷ የዘራችውን ልታጭድ የሞት ፊሽካ በተነፋ ቅጽበትም ወደ ፈጠራት አምላኳ ትጓዛለች የተጓዡ ቅርበትም የሸኙን ህመም ያገስፈዋል አብራችሁ የበላችሁ የጠጣችሁት የሳቀ የተጫወተ የእናንተ ሰው አረፈ ስትባሉ ለማመን ተቸግራችሁ በሞት አትቀልዱ በሞት አይቀለድም አታመርቱበት ብላችሁ ታውቃላችሁ እኔና ጓደኞቼም የሐናንን ማረፍ በሰማን ቅጽበት ተው በሞት አትቀልዱ በሞት አይቀለድም ሐናንን አታመርቱባት አለን ለካ ስለ ሐኒ የተነገረን የሰማነው ሁሉ ሟርት አልነበረም ሐኒ ዳግም ድምጿን ላንሰማ ዳግም ጣፋጭ እህታዊ ምክሮቿን ላትለግሰን ዳግም ስናጠፋ ላትቆጣን ልብን ዘልቀው የሚያናግሩ ፈገግታዎቿን ብቻ ሳቅፋን ወደማይቀሩ ዓለም ሄዳ ነበር ለምን ሞተች አይባል ነገር ሆኖብን እህታችንም እናታችንም ሆነ አይኖሮቿን ተምሳሌታችንን ባጣናት ማግስት እጃችን ላይ የቀሩ የፎቶና የቪዲዮ ቅጂዎቿን ያማተረን ማንባቱ ሐኒቾን ባይመልሳትም ላላፊ አግዳሚው ግን ስለ ደግነቷ ማውራቱን ተያይዘኗል ولو أن الدنيا تدوم لأهلها لكان رسول الله حيا وباقيا إلى القداميو دنيا نواريوچوان እስከ ዘላለሙ የማቆየቱ ስልጣን ተሰጥቷት ቢሆን ኖሮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ቀሪና ዘውታሪ በሆኑ ነበር ግና የህይወት ህግ በዛ አግባብ አልተቃኘም ያኖረን ያህል አኑሮ እለተሞት ስትመጣ ሁሉም ከስራው ጋር ይሸኛል አላህ ባሪያውን ቀን ቆጥሮ ወስዷል እኛም በመልካም ብቻ የምናውቃት እህታችንን ማረፊያዋን ያሳምርላት ዘንዳ ተማጽነኗል ሐኒ ስትኖር መልካምነትንና በሁሉም ዘርፍ ውጤታማ መሆንን ጸንሳው ኖራ ህልሟን ወልደው እፎይ ሳትል አተናታል የመሞቷ ምክንያትም ከህልሟ እኩል የጸነሰችው የአይኗ ማረፊያ ልጇን በመገላገል ላይ ሳለች በገጠማት የበዛ የወሊድ ደም መፍሰስም ነበር ሐኒቾ የተለያዩ ጊዜያት ላይ ቃለ መጠይቅ ሲደረግላት ራሷንና ህልሞቿን እንዲህ ታብራራቸው ነበር ያው በመጀመሪያ ስሜ ሐና መሐመድ ወይም ደግሞ ሐናን ሂማሊያ ይባላል ያደግኩትም የተወለድኩትም ደሴ ከተማ ውስጥ ነው ያው እንደ ድል ሆኖ ሁለት ቤተሰቦች አሉኝ እና ብዙ ወንድምና እህቶችም አሉኝ ያ አላህ የሰጠኝ ማነው ብዬ ነው ማስበው እና የትምህርት አካዳሚክ ግራጁዌት ባክግራውንዴን ስነግራችሁ በመጀመሪያ የተማርኩት ኬጂ 1ን ዘማጌላ ጸደ ህፃናት ለመጀመሪያ ጊዜ በተከፈተበት ሰዓት ነው ከዛ ከአንደኛ ክፍል እስከ 10ኛ ክፍል መርከዝ አልብርሃን አንደኛና ሁለተኛ አጠቃላይ ደረጃ ትምህርት ቤት ነው ያው በዛን ሰዓት መርከዝ በጣም በእኛ ጊዜ በጣም ጥሩ ትምህርት ቤት የዲን አካዳሚክም በጣም ጥሩ የሆነ ትምህርት ቤት ነበር አሁንም ነው 11 እና 12ን በካቶሊክ ነው ያጠናቀቅኩት የሞናሾ እንግዳ ሆኜ ተወሰኑ ጥያቄዎች ቀርበውልኛል ሶ ያንን ጥያቄ እናንተን ያስተምራል ምናምን የሚለውን ሐሳብ ግንዛቤ ውስጥ በማስገባት በአክብሮት እንድትከታተሉኝ እጋብዛለሁ ወደ ጥያቄዎች ይገባለሁ የመጀመሪያው ጥያቄ ሐና ማነች እስኪ ራስሽን አስተዋውቂኝ ይላል ያው በተለያየ ሚዲያም ልታውቁኝ ትችላላችሁ በተለይ አደሚና ሚዲያ ላይ ያው ሐናን ማለት የደሴ ልጅ ነኝ ደሴ ነው ተወልጄ ያደግኩት አንደኛና ሁለተኛ ደረጃ ትምህርቴን ያጠናቀቅኩት መርከዝ አልብርሃን አንደኛና ሁለተኛ ደረጃ ትምህርት ቤት ነው የመሰናዶ ትምህርቴን በካቶሊክ አጠናቀቅያለሁ ከዛ ጎንደር ዩኒቨርሲቲ በኢንጂነሪንግ ዲፓርትመንት ጆይን አድርጌ ነበር ግን ከሁለት ወር በኋላ ተጨመጥቼ ዩኒቲ ዩኒቨርሲቲ ሩቂያ ካምፓስ አካውንቲንግ እና ኮምፒውተር ሳይንስ ጀምሬ ያው አካውንቲንግን ጨርሼ ኮምፒውተር ሳይንሱን 4ኛ ዓመት ልሆን ነው ማስተሪንግ በአካውንቲንግ ኤንድ ፋይናንስ ጀምሬያለሁ ያው ሁለት ቤተሰብ አለኝ ብዬ ተናግሬያለሁ ከዚህ በፊት ብዙ ወንድምና እህቶች አሉ በቃ ባጭሩ ይሄን ይመስላል ሐናን እቺን ትመስላለች ማለት ነው ማለት ያደጋገምኩት ብዙ ጥያቄ ስላለ የሐሳብ መደራረብ እንዳይኖርባችሁና ተመልካቾቻችን እንዳትሰላችሁ በማሰብ ስለሆነ ወደ ቀጣይ ጥያቄ ይገባለሁ ሁለተኛው
በህይወት መስመርሽ እንደ አርአያ የምትከተለው አርአያሽ ማነው ነው? ያው በህይወት መስመራችን ሙስሊም እንደመሆናችን መጠን የኛ አርአያና ተምሳሌት ሊሆን የሚገባው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከነሱ በመቀጠል ግን ያው ኢትዮጵያዊና ሰው እንደመሆኔ መጠን መወዳቸው ሰዎች ይኖራሉ። ከነሱ መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም ወደውና ጠንካራ ሰው ስለሆነ በጣም አድናቂው ነኝ። ሁለተኛ ሙፈሪያት ካሚል እና የኮንግረስ አባላቷ ኢልሃን ኡመር እና ኤርዶጋን በጣም ይመቹኛል። ወደ ሶስተኛ ጥያቄ ስገባ ከትምህርት ቤት ላይፍሽ ወይም ቆይታሽ ምን ይናፍቅሻል ነው? ትምህርት ቤት ላይ ሁለተኛ ገብቼ በማርበት ለራሱ በጣም ደስ የሚለኝ ነገር ነው፣ ግን ያው አይቻልም እና የሚናፍቀኝ ላይፍ ሳይሆን የሆነ ማረሳው ነገር 10ኛ ክፍል እያለሁ ማለት የሚኒ ሚዲያና የጎበዝ ተማሪዎች ክበብ ነበር እና ያኔ እንደዚህ ሊቀመንበር ምክትል ሊቀመንበር ይመረጣል ከተማሪዎች። ያኔ በሚመረጥበት ሰዓት መምህራችን ያው ስምን መጥቀስ አልፈልግም እና ጠቅላይ ዋና ሊቀመንበር ተብሎ ሲጠቆም ሃናን እኔ ነበርኩ ብዙ ነጥብ ያመጣሁትና ተከታዩ ደግሞ ምክትሉ ወንድ ነበርና አይሷ ሴት ስለሆነች እሷ ምክትል እኔ ምክትል አድርጎ እሱን ጠቅለንት ዋና ሊቀመንበር አደረገው። ያው ያኔ የሚያሳየው ሴቶች አትችሉም በሚለው ግንዛቤ እንዳለው በቃ ያኔ እንትን በቃ እኔማ ወንዶችን በልጭ ካላሳየሁት ምናምን ብዬ ቂም ይዤበት ነበር። ግን ያው እስካሁን አልነገርኩትም። ግን አንድ ቀን መርገጥ እጄ መናገር አይቀርም መምህሩም ማለት ነው። እና እኛ ከወንዶች የምናንስበት ምንም ነገር የለንም። ሴቶች በተለይ ማኔጅመንት ስኪላችንንም ብናይ ከወንዶች የበለጠ ብዙ ነገር በሳይንስ ለራስ ማዳመጥ ማንበብ የምንችል ብዙ ነገሮችን ባንዴ ማስኬድ የምንችልና ይሄንን አመለካከታችሁን ወንዶች በቀይሩት ደስ ይለኛል። በቃ ትምህርት ቤት ያጋጠመኝና የማረሳው ይሄ ነው። እንደገና ግቢ ላይ ያለው በጣም ብዙ ሰዎች ወይም ተማሪዎች ዳይ ምናምን ያሉ ብዙ ጊዜ ያባክናሉ። ያ ነገር አይመቸኝም ነበር። ይሄ እዚህ ይመስላል። አሁን ላይ ምን ላይ ትገኛለሽ ይላል። አሁን ላይ ያው አካውንቲንግ ጨርሼ ማስተሪን ጀምሬያለሁ። አካውንተር ሳይንስ ተማሪ ነኝ። ዩኒቲ ዩኒቨርሲቲ ሌክቸር ቻንስ ሰጥቶኛል የካቲት ላይ። ያው አሁን ነው ግራጁዌት ያደረኩት እና ባለትዳር ነኝ። አምስተኛ ለወጣቶች ምን ትመክሪያቸዋለሽ? ያው ወጣት እንደሚታወቀው በጣም ብዙ አቅም ያለን ነን ደግሞ አለን። ይሄ እንኳን ሰው የተባለው አካል አይደለም ኮምፒውተር ወይ ደግሞ ያስኩት ስልክ እንኳን በብዙ ራራምና ጂቢ ተሞልቶ ብዙ ነገሮችን እየሰራ ያሳየን። ይሄንንም ሰው ነው የሰራው፣ ግን እኛ አእምሮአችን እየተጠቀምንበት አይደለም ወደ ሌላ ነገር። ለምሳሌ ጊዜ እንደል ብሎ ጫት መቃም ምናምን ጊዜ ሳይሆን ራሳችንን ነው እየገደልን ያለበት። ጊዜ ሰይፍ ነው፣ ወይ ይቆርጠናል ወይ እንቆርጠዋለን ነው። ስለዚህ ጊዜያችንን በአግባቡ እንጠቀም፣ አላማችንን ብናለው እና ጁሙአ ቀን ነበር አስታውሳለሁ። በቃ ካቶሊክ ለምን አልገባም አልኩኝና በሴሚስተር ጁሙአ ቀን ነው ቀየርሽ። እንደዛ ስፖርት ጧት ላይ ነው ውጤቴን ያየሁት። ከዛ ሴትዮዋ የኔንም የጓደኛዬንም ነው ከሪማ የምትባል ጓደኛ ነበረችኝ። እሷም ጎበዝ ናትና የእሷንም ነው የቀነሰችብን። ያ ደግሞ ደረጃችን ላይ አፌክት አደረገብን። ከዛ ከሪማ ወዳጅዛ ለምንድን ነው ውጤቴን የቀነሽብኝ ስትላት በጥፊ መታቻት። ኦኬ እኔ መምህሯንም አላለ እናንተም ባች በጥፊ መመታት አለ ነበር። ከዛ እኔ አላናገርኳትም። ካቶሊክ ቀጥሳ ሲሄድ ካቶሊክ በጣም ሪስትሪክት የሆነ ትምህርት ቤት ነው ማለት እንደዚህ ስነ ምግባርን አጥርተው ነው እንጂ ዝም ብሎ አያስገቡም። እና በዛ ላይ ለሙስሊም አይመችም ይባል ነበር። እንደዚህ ሂጃብ መልበስ አትችልም ምናምን ይባል ነበርና ግን ያው አላህ ሲረዳኝ ሲሄድ ፋይናንስ የሚሰራው አቶ ፋሲል ነው። እሱን ማመስገን ፈልጋለሁ። እንደዚህ በቃ ካቶሊክ መግባት ፈልጌ ነው። በቃ ሰኞ መተሽ ጀምሪ ቤተሰቦችሽ መረጃሽን ያምጡልሻል። ኦኬ ሴሚስተሩ ተይዞልሽ ማለት ነው? ያንደኛው ሴሚስተር ተይዞልኝ ሴሚስተር የዚህኛው ተያዘልሽ? ተይዞልኝ ምንም አልጠየቀኝም ስለ አካዳሚክ ምን በቃ በማየት ብቻ ነው ሰኞ መተሽ ጀምሪ ያለኝ። ከዛ ሲሄድ ቲቸር ተስፋ የሚባል ኬሚስትሪ ቲቸር ነበር። ያው ያኔ እሱም አያቀኝምና ሰኞ ሂጂ ስገባ ያው ሂጃብ ለብሻለሁ። ሂጃብ ለብሼ ስገባ ደንግጧል ማለት ካቶሊክ ሂጃብ አይለበስም። እና እኛ ደግሞ ሁለት ተማሪዎች እኔና ጓደኛ ኤደን የምትባሉ ስንገባ ሁለት ተማሪዎች እንዳጋጣሚ ወጥተዋል ተባረው ማለት ነው። በስነ ምግባር ተባረው በእነሱ ምትክክለኛ ያገባ ነው። እና ለምንድን ነው ያስገባሃት ምናምን ብሎ ፋሲል ጋር ሲጠይቀው በቃ ሳያት ተመቸችኝ ያስገባሃል አለ። በቃ ምንም አይነት ዲሲፕሊን ሳታጠና ያስገባሃል፣ በኋላ ሪስኩን አንተ ነህ የምትወስደው አለው። ከዛ ወስዳለሁ ምናምን ብሎና ባለ ሁለታይ ነው እሱ። ከዛ ገባው። ያው ደግሞ በሂጃብ መጣላት ጀመረ መምህሮቹ ጋር። ያው ከዛ ፊት አይታወቅም ሂጃብ አይቻልም። እና ዋና እንትናቸው ዳይሬክተራቸው አባ ስማቸው ጠፋኝ ብቻ አባ
አባ በጋሻው ይባሉ ነበር እና እነሱ ደግሞ ጠሩኝና ለምንድን ነው ሂጃብ ለብሽ ምናምን ሲሉ በቃ ንፋስ ሲመታኝ ዶሮ ይያመኛል ፈቀዱልኝ ምናምን አልኳቸው ፈቀዱልኝ እንጂ ዘበኞቹ ጋር ለራሱ ጣጣው ስንገባ አውልቂ ግብ ነበር ግን ያው ማመሰግኑም ከዛ በኋላ መምህሮቼ በሚሉ ውስጥ ለና ቲቸር ተስፋዬ ምናምን ያልኩ አሁን ለራሱ እንደዋወለን በቃ በርቺ ምናምን ነው የሚሉኝና በሂጃብ ተማርኩኝ ይላልው 11 እና 12 ከዛ 12 እያለን በጣም ሰቃይ ተብለን 6 ልጆች ነበርና አስተዋውሳለሁ ከ600 በላይ ታስመዘገባላችሁ ይተባል ነው እና እንዳጋጣሚ ነው ደግሞ በእኛ ባሽ 2008 ነው ማትሪክ የተሰረቀው ኦኬ ተሰርቆ በቃ አንተና አደረገ ፌል አደረገና ውጤት ቀነሰ ማለት ያልተጠበቀ ውጤት ነው የመጣው ሁላችን ኦኬ እና ግን ያው አላህ የቀደረው ነውና በቃ ልድገም ምናምን ሁሉ ብያቸው ተመምህሮቹን አይቻልም ማለት እኔ በህይወት ውጤት ስለቀነሰ እና ቤተሰብ የሚፈልገው ሜዲሲን እንድትገባ ስንት ሰጡሽ 432 እና ነው የመጣው እና ደረጃ ነበር 600 ምናምን ነበር የምንጠብቀው ከ700 አራሼም ነው ያለ እንዴት ነው በጣም ነበር የምንወጣው ሲጀመር ካቶሊክ ማለት የንባብሽ ልክ ያን እንደምታመጪ ነገርሽ ነበር ብዙ ተማሪዎች ነበሩኛ አይደለም እንደዛ ይገመት ነው መምህሮቻችን ናቸው ኮላጅ ጋር የገመቱ እንደዚህ ያክል ተማሪዎች እንደዚህ ያመጣሉ ብለው እንጂ አይደለም ኦኬ እና እንደዛ መጣ ከዛ ያው እኔ መሆን የምፈልገው አስትሮኖመር ነው አሁንም ለወደፊትም ማለት እና ክፍተት አለ ብለሽ ታምኛለሽ እንዴ በዚህ ዘርፍ ነው ክፍተት አሁን እንደውም አሁን ያለው እንትን አሪፍ ነው ድሮ ግን ኢንጂነሪንግ ገብተህ ምናምን ብዙ ነገር አለ ኢትዮጵያ ውስጥ ማለት እንደ ውጭ ቻንስ የለንም ግን ያው ቤተሰብ ደግሞ የሚፈልገው ሜዲሲን በቃ ዶክተር ተብለህ እንትኖች ፊልዶች እነሱ ዶክተር ነው ምንም ሆነ ያንተን ኢንተረስት አይጠብቁምና ኢንጂነሪንግ መመድረሴ ደስ ብሎኛል ማለት ጎንደር ዩኒቨርሲቲ ኢንጂነሪንግ ደረሰኝ ግን ያኔ ብጥብጥ ምናምን ነበር እንደገና በቃ ኢንጂነሪንግ ስራ የለው ምናምንና ሳስበው አስትሮኖመር ለመድረስ በአቋራጭ በሄድ ይሻለኛል ግን ወደ ኮምፒውተር ሳይንስ የመጣሁት ማለት ነው